ሰላም ያራዳ ልጆች እንግዲህ ብዙዎቻችሁ የጂንካ ልጅ ሆነ ለምን በአረኛ አሰራም ለምን ስለ ጂንካ ብቻ አታወራም የምትሉኝ ሰዎች አላችሁ። አንዳንዴ ለመላ ኢትዮጵያውያን ወጣቶች የሚሆን አንድ ምክር ላስተላልፍ። ለምሳሌ ይሄ ቀለም የአሪ መገለጫ የአሪ ባንዲራ የሆነ ዱርዛ በመባል የሚታወቅ ቀለም ነው። ለምሳሌ ጂንካ ከተማን ሙሉ ዙሪያን እንደዚህ ይሄንን እየዞርን ብንቀባው የሚያየው ማን ነው? እዚሁ አካባቢ ያለ ሰው የሚያየው ማን ነው? ድንገት በእንግዳነት መጥቶ የሚያየው ሰው። ግን እኔ ምን እየሰራው ነው? ሚዲያ የሰራው ነው። የኔ ሚዲያ ለአሪ ብቻ አይደርስም። የኔ ሚዲያ ለአማራ ብቻ አይደርስም፣ ለሁሉ ሰው ይደርሳል ማለት ነው። ለምሳሌ ይሄን ሁሉ ከተማ ቀለም ከመቀባትና ይሄ አርቲስታችን ታሪኩ ጋንግሲን የሆነ ነገር ንግግር ቢያደርግ የቱ የተሻለ ይሆናል? አገራችንን ለማስተዋወቅ ይሄ የምንቀባው ሰፈር ውስጥ ያሉ ሰዎችና እዚህ አካባቢ ያሉ ሰዎች መጥተው የሚያዩት ነው። ግን ይሄ ሰውዬ ሲናገር ዲስታ ጊኔ ብሎ ሲያወጣ ሙዚቃ ሲያወጣ በአማርኛ ቢሆን ኖሮ ስንት ሰዎች ይሰሙታል? የአሪ ህዝብ ብቻ ይሰማዋል። በአማርኛ ስላወጣው ምን ሆነ? ለዓለም ተዳረሰ ማለት ነው። ያራዳ ልጆች የኔ ስራ በሰፈር ውስጥ የሚቀር አይደለም። የኔ ስራ ለአሪ ብቻ የሚሆን አይደለም። እኔ አሪ ውስጥ ሆኜ ለብዙ ኢትዮጵያውያንና ለዓለም ትምህርት ለማስተላለፍ የመጣው ሞቲቬሽናል ስፒከር ጠንካራ ወጣት በህይወቱ ስኬታማ የሆነ ወጣት ወደፊት ጠንካራና ትልቅ ደረጃ ላይ መድረስ የሚችል ወጣት ነኝ። በአንድ ቋንቋ ብቻ ማወራ ከሆነ በአንድ ሰፈር ውስጥ ተገደብኩ ማለት ነው። አንድ አይነት ባህል ብቻ የሚሰራ ከሆነ አንድ ሰፈር ውስጥ ብቻ ሊቀር ነው ማለት ነው። ብራዘሮቼ እኔ በድንበርና በሰፈር ብቻ ሳይሆን ለዓለም የሚበቃ ልጅ ስለሆንኩኝ አንድ ነገር ብቻ ስራ ብላችሁ አታስገድዱኝ። ከታች ሜንሽን ያደረኩትን ሲቨን የሚለውን አካውንት ፎሎ ያደረጋችሁ 100,000 ካስገባችሁ እኔ የኢትዮጵያ 50,000 ብር አገኛለሁ። እወዳችኋለሁ ፋሚሊዎቼ። አገራችንን እንወዳለን ብላችሁ በራሳችሁ ቋንቋ ብቻ እያወራችሁ አገራችሁን እየገደላችሁ ነው። ብዙ ሰዎች ጋር ጆሮ የሚደርስ ቋንቋ በማውራት አገራችሁንና ባህላችሁን ለዓለም እንድታስተዋውቁላለሁ። እወዳችኋለሁ። ምርጡ የጂንካው ቲክታከር ላውድ ነኝ። ክሬቲቭ አዋርድ ላይ እንገናኝ። እማዬ ጂንካ እንግዳ ተቀባይ እንግዳ አክባሪ የባለ ቦዘና ለዘላለም ኑሪ